ሰላም፣ ይህ ቪዲዮ የቺፕቺፕን መተግበሪያ በመጠቀም እንዴት የሴልስ ሰራተኛ መሆን እንደሚቻል ያሳያል። ከዛ በፊት ቺፕቺፕ ምንድነው? ቺፕቺፕ ሰዎች በጋራ የሚሸምቱበት መተግበሪያ ሲሆን ከከተማው ከ30 እስከ 70% ቅናሽ የተደረገባቸው ምርቶች ከገበሬው ወይም ከአምራች ለደንበኛው የሚያቀርብ ነው። አሁን ደግሞ እንዴት የቺፕቺፕ የሽያጭ ሰራተኛ መሆን እንደሚችል አብረን እናያለን። በመጀመሪያ አፕሊኬሽኑን ከአፕ ስቶር ወይም ከፕሌይ ስቶር ላይ እናወርዳለን። ካወረድን በኋላ ስንከፍተው በታችኛው ክፍል መለያ ወይም አካውንት የሚል እናገኛለን። መለያ የሚለውን ስንነካው ይግቡ ወይም ይመዝገቡ የሚል አማራጮች ያመጣልናል። ከዚህ በፊት ተመዝግበን ከሆነ ይግቡ የሚለውን ስንነካ፣ አሁን ግን አዲስ ስለሆነን ይመዝገቡ የሚለውን እንጫናለን። ይመዝገቡ የሚለውን ክሊክ ካረግን በኋላ በምስሉ ላይ የምናየውን ቦክስ እናገኛለን። በዚህ ውስጥ እኛ መሙላት ያለብን መረጃዎች ይኖራሉ። በመጀመሪያ ስልክ፣ ከዛም ስማችንን፣ ቀጥሎም የማንረሳውን የሚስጥር ቁጥር እናስገባለን። ከዛ በመቀጠል ሪፈራል ኮድ የሚለውን እናገኛለን። ይህ ኮድ አንድ ሰው የሽያጭ ሰራተኛ ለመሆን የሚያስፈልገው ወሳኝ ቁጥር ነው። ይህን ኮድ ለማግኘት መጀመሪያ እንደ ከስተመር ሆነን መመዝገብ ሲኖርብን የሽያጭ ሰራተኛ ለመሆን ሁለተኛ ምዝገባ ይጠበቅብናል። ስለዚህ ይህንን ለጊዜው አቆይተን ስማችንን፣ ስልካችንና የሚስጥር ቁጥራችንን አስገብተን ከተመዘገብን በኋላ ኦቲፒ ወይም ኮንፈርሜሽን ኮድ ይላክልናል። ይህን ኮድ ካስገባን በኋላ ተመዘገብን ማለት ነው። አሁን የሚያስፈልገንን መረጃ ሞልተን ስለጨረስን ወደ ሁለተኛው ማለትም የሽያጭ ሰራተኛ ለመሆን የሚያስፈልገንን ምዝገባ እንመዘገባለን። መጀመሪያ እንደገባን የሴልስ ሰራተኛ ለመሆን ያጋሩ ይከፈሉ የሚለውን ክሊክ እናደርጋለን። ከዛም ኤጀንት ይሁኑ የሚለውን እንነካለን። ቀጥሎም የሚከተሉት መረጃ እናስገባለን። በመጀመሪያ ሙሉ ስማችንን እስከ አያታችን እናስገባለን። ከዛም ጾታችንን እንመርጣለን። በመቀጠል ሜሬጅ ስታተስ ወይም የጋብቻ ሁኔታችንን እንሞላለን። ቀጥሎም የትውልድ ቀናችንን እናስገባለን። ሞልተን እንደጨረስን የቺፕቺፕ የሽያጭ ወኪል ለመሆን መስማማታችንን ለማረጋገጥ ሁለት ሴክሽኖች ቲክ እናደርጋለን። በመቀጠል ኮምፕሊት ወይም ጨርስ እንለዋለን። ከዛም እንዴት ማዘዝ እንዳለብን የሚያሳይ ቪዲዮ ይመጣልናል። እሱን አይተን እንደጨረስን ዝጋ እንለዋለን። በመቀጠል ሎድ አድርጎ 5 ዲጂት ቁጥር ወይም ሪፈራል ኮድ ይገባልናል። ይህ ኮድ ለአንድ የሽያጭ ሰራተኛ ወሳኝ ቁጥር ሲሆን አንድ ሰው በእኛ በኩል ሲመዘገብ የሪፈራል ኮድ ቦታው ላይ ይችን ኮድ በማስገባት ያ ሰው በቡድን ባዘዘ ቁጥር ለእኛ ኮሚሽን የሚታሰብልን ይሆናል። እዚህ ጋር ማስተዋል ያለብን ያለ ሪፈራል ኮድ ኮሚሽን የለም። አሁን ደግሞ መተግበሪያውን በመጠቀም እንዴት ማዘዝና ደንበኞች እንዴት ማሳዘዝ እንዳለብን እንመለከታለን። መተግበሪያው እንደከፈትን የምናገኛቸው ብዙ ምርቶች አሉ። ከሚያካትቱትም ውስጥ እስካሁን ስንት ሰው አዟል፣ በስንት ቀን ይደርሳልና ግብይት የፈጸሙ ደንበኞች አስተያየትን እናያለን። በመቀጠል ለብቻ ወይም ለቡድን የሚሉ መደቦችን እናያለን። ለብቻ ማለት አንዳንድ ደንበኞች በቡድን ሆነው መግዛት ባይፈልጉ በከተማው ላይ ባለው ዋጋ መገብየት የሚችሉበት ሲሆን እኛ እንደ ሴልስ ሰራተኛ ግን ትኩረት የምናደርገው በቡድን መግዛት ላይ ነው። ምክንያቱም ኮሚሽን የምናገኘው በዚህ መንገድ ሲሆን ብቻ ነው። በመቀጠል ለቡድን የሚለውን ክሊክ ካደረግን በኋላ ይሄ ገጽ ይመጣልናል። በዚህም ስር ቡድን ለመሙላት እኔንም ጨምሮ 5 ሰው እንደሚያስፈልገንና በ24 ሰዓት ውስጥ መሙላት እንዳለበት ይነግረናል። በ24 ሰዓት ውስጥ ቡድኑ ካልተሟላ ክፍያው ተመላሽና ግዢው የሚቋረጥ ይሆናል። ከዛም እዚህኛው ክፍል ላይ የምንፈልገውን የኪሎ መጠን እናስገባለን። በመቀጠል አድራሻ እንድናስገባ የመላኪያ ዘዴ የሚለውን እንጫናለን። ይህን ከመረጥን በኋላ የክፍያ ዘዴ የሚለው ሴክሽን ጥግ ይሁን የሚለውን በመጫን ክፍያ አማራጮች ያመጣልናል። በፈለግነው አማራጭ ክፍያችንን መፈጸም እንችላለን። አሁን ደግሞ ያዘዝናቸው ምርቶች የት እንደደረሱና ሌሎች ተጨማሪ መረጃዎች የሚሰጡትን ቁልፍ መሳሪያዎች እንመለከታለን። ይህንን ለማግኘት የመተግበሪያ የታችኛው ክፍል ትዕዛዞች የሚለውን እንጫናለን። ከተጫንም በኋላ የሚያመጣልን ገጽ ይህ ሲሆን በውስጡም 5 ክፍሎች አሉት። ማለትም ለማጋራት፣ ለመክፈል፣ ለመቀበል፣ ለደረሱ እና ተመላሽ የሚሉትን የያዘ ነው። የመጀመሪያው ለማጋራት ሲሆን ከፍለን ከጨረስን በኋላ የመሰረትነውን ቡድን የምናይበት ነው። እኛ የከፈትነው ግሩፕ ውስጥ ሌሎች ሰዎች እንዲገቡ የምናጋራባቸው መንገዶች የምንመርጥበት ሲሆን አጋሩ የሚለውን በመንካት በቴሌግራም፣ በዋትሳፕ፣ በሜሴጅ እና በተለያዩ መንገዶች ሌሎች ሰዎች ቡድን ውስጥ እንዲገቡ ማድረግ እንችላለን። ቡድኑን እንዲቀላቀሉ ሊንኩን ሼር ያደረግናቸው ሰዎች ሊንኩን ሲነኩት ይቀላቀሉ የሚለውን ፓርት ይመጣላቸዋል። ይቀላቀሉ የሚለውን ሲነኩት ወደዚህኛው ገጽ ይወስዳቸዋል። እዚህ ጋር ቅድም እንዳደረግነው የሚፈልጉትን ኪሎ በመሙላት የራሳቸውን ክፍያ መፈጸም ይችላሉ። እዚህ ጋር ሁሉም የቡድን አባላት የራሳቸውን ክፍያ መፈጸም ሲኖርባቸው ትዕዛዙን የሚቀበለው ግን የቡድኑ መሪ ነው። ሶስተኛው ለመቀበል ሲሆን በዚህ ሴክሽን አዘን ከፍለን ለመቀበል ዝግጁ የሆኑ ምርቶች የምናገኝበት ነው። በዚህም በምርቶቹ ስር የምናገኛቸው 4 ዲጂቶች አሉ።
እነዚህ ቁጥሮች ትዕዛዛችን ስንቀበል ለአሽከርካሪው የምንሰጣቸው የኮንፈርሜሽን ኮዶች ናቸው። በዚህ አማካኝነት የምናገኘው በቡድኑ ስር በቀኝ የተጻፈ 4 ዲጂት የማረጋገጫ ቁጥር ነው። ይህ ቁጥር ትዕዛዛችንን ላደረሰው ለአሽከርካሪው መስጠት ይጠበቅብናል። አራተኛው ለደረሱ ሲሆን እዚህ ሴክሽን ውስጥ እኛ የተረከብናቸውን ምርቶች አስተያየት ለመስጠት የምንጠቀምበት ሴክሽን ነው። አምስተኛው ተመላሽ ሲሆን በዚህ ሴክሽን ውስጥ እኛ ማዘዝ ፈልገን ባልተሟላ የቡድን አባላትና በምርት እጥረት ምክንያት ፌል ያደረገብንን ግሩፖች የምናገኝበት እና ገንዘባችን ተመላሽ መሆኑን የሚያሳይ ሪፖርትን የምናይበት ነው። እስካሁን ይህንን ቪዲዮ ከተከታተሉ እርስዎ የቺፕቺፕ የሽያጭ ሰራተኛ ሆኗል ማለት ነው። አሁን የእርስዎን ሪፈራል ኮድና ስልክ ቁጥር እታች ባለው ስልክ ቁጥር ቴሌግራም ላይ ቴክስት በማድረግ የቺፕቺፕ ቋሚ የሴልስ ሰራተኛ መሆን ይችላሉ። ቋሚ የቺፕቺፕ ሴልስ ሰራተኛ ለመሆን ሲወስኑ ስለ ኮሚሽኑ አከፋፈልና ስርዓት ቢሮ መጥተው መነጋገር ይችላሉ።